በመድኃኒዓለም ኤልሻዳይ በእናትህ እኔ እንድትረጅኝ ነው የምፈልገው ማለት ለምን እንደዚህ እንዳደረኩ መጀመሪያ ይወቅ አይደለም ከዚህ በላይ ቆይ ምን እንደፈለከው ኤልሻዳይ እንደዛ አይደለም እኔ ምን እኔ ፈለከው ዴቭ ኒኮላ ፍቅረኝ ስል ነው እንደዚህ ሆንኩት ዴቭ ግን የምር አከበረ ወንድ ነው አንተ ማውን ነገር አታውራ አሁን እኮ አንተ ነው ያረካታ ያለው አንተ እኔ ልጣላ አይደለም የምጣው አይደል እኔ እኮ ያለውን ነገር ግልጽ የነገርኳችሁ ነው በመድኃኒዓለም እኔ ማን ረዳኝ እሺ ስሜቴን ማን ረዳኝ እኔ ማንንም ሰው የተረዳኝ አይደለም ገብቶሃል ዴቭ ጎበዝ ነው በዛ እንድትለኝ ፈልጌ አይደለም እዚህ ጋር ማውራት ተረጋግተህ አውራኝ ወንድሜ ምን እኔ እዚህ ጋር አሁን ስነ ስርዓት አውራ እሷ ለምን እንደዚህ እንድታለቅጥ አልፈልግም በስነ ስርዓት አውራ አይ ክብር ይኑር እና ታስመስል እኔ እናንተ ደግሞ እናወራርዳለን ይሄን ሂሳብ ሰማኝ አይደል አልጨረስንም ዴቭ አንተ ትርፍ አታውራ በእናትህ ምን እንዳታመጣ ነው ልትመጣኝ ነው ሰላም ቤተሰብ እንዴት ናችሁ ሰላማችሁ ይብዛልን እኛ አለን እግዚአብሔር ይመስገን እኔ ደህና ነኝ ዛሬ ያው በጥሩ ሙድ አልመጣሁም ግን መምጣት ስላለብኝ ነው የመጣሁት ግዴታ ሆኖብኝ ነው ብዙ ነገር በህይወቴ ያሳለፍኩ ነው ያለሁት ያው ማሳልፈውን ነገር ብዙ ሰው አይረዳኝም እኔ ብቻ ነኝ የራሴን ስሜት የማውቀው እና ብዙዎቻችሁ የምታወሩት ነገር አለ ብዙ ሰው እኔ ላይ የሚያወራው ነገር አለ ማለት እየሆነ ያለውን ነገር ግልጽ ላደርግላችሁ ያህል ማለት ሰሞኑን እየሆነ ያለው ነገር ማለት እኔና በሂርካ መሀል የሆነው ነገር እናንተ ማታውቁት ብዙ ነገር አለ ብዙ ነገር ማለት ነው እንደዚህ ብዬ እኔ ሚዲያ ላይ አምጥቼ ማውራት ማልችልባቸው ነገሮች አሉ ምክንያቱም እኔና እሱ አንደኛ ተስማምተን ነው ያቆምነው ነገሮችን ተስማምተን ሆን ብለን አስበንበት ፈልገን ነው ያቆምነው ማለት ነገሮችን እንድትረዱ የምፈልገው ማለት ነው እኔን ብቻ እዚህ ጋር ጥፋተኛ እያደረጋችሁ እኔ ጥፋተኛ ልሆን በእርግጥ እኔ ጥፋተኛ ልሆንም ልሆን እችላለሁ ግን የሆንኩት ነገር ላይ ደግሞ ብዙዎቻችሁ የምታወሩት ነገር አይምሮኝ ይነካኛል ማለት ለምን እዚህ ጋር ሚዲያ ላይ ማምጣት ማልፈልጋቸው ብዙ ነገሮች ከኋላ የጨረስናቸው ብዙ ነገሮች ስላሉ እነሱን ነገሮች ድጋሚ ባታነሱልን ማለት ድጋሚ ይሄን ነገር ሁሌ ባጠይቁኝ ደስ ይለኛል ምክንያቱም የመጣችሁ ኮሜንት ሴክሽን ላይ ሂርካ ምናምን ያላችሁ ምጽፉ ሰዎችም መጻፍ መፍታችሁ ነው ግን ባጽፉልኝ ደስ ይለኛል ምክንያቱም እኔ ነኝ ራሴን ውሳኔ ማውቀው እዚህ ጋር እኔ ስለሷ ማውራት አልፈልግም ስለሷ ባወራ እሷንም ጥፋተኛ የሚያደርግ ነገር እኔን ጥፋተኛ የሚያደርግ ሌላ ነገር ሊፈጠር ይችላል ምክንያቱም ብዙዎቻችሁ የኛ ራሳችን የሆነ የራሳችን የግል ህይወት አለን ሰዎች ነን ሁላችንም ማለት ነው ስለዚህ የግል ህይወቴን እዚህ ጋር ደግሞ እናንተ ፊት አምጥቼ ማውራት አልችልም ምክንያቱም ሁሉንም ነገር ሚዲያ ላይ ማምጣት አንችልም የምንሰራው ስራ ምንም ይሁን ማለት ነው አንዳንድ የምናመጣቸው ነገሮች እናንተ እንድታውቁ መጀመሪያ ስላወቃችሁ እንድታውቁ የምፈልጋቸው ነገሮችን ብቻ ነው እንጂ ሁሉንም ነገር አምጥተን እዚህ ሚዲያ ላይ ግልጽ የምናደርግ ከሆነ ላይፍ ምንድነው ህይወታችን ላይ ምስጢር ያለው ነገር ላይፋችን ምንድነው ምስጢር ሴኪዩር የሆነ ነገር መሆን አለበት የሰው ልጅ ሁሉ ስለዚህ ምንም የለንም ማለት ነው እንደዛ እንዲሆን ስለማንፈልግ ያመጣነው ነገር የለም ማለት ሰው የሰራችውን ቪዲዮ አይቻለሁ ከዚህ በፊት ያለፈውን ቪዲዮ ትክክል ናት ሰራችሁ መንገድ አልቃወሙ አሁን ደግሞ እኔ ጋር ያለችውን ነገር ከዛ ያለፈ ነገር ማውራት የምፈልገው ነገር ሌላ ነገር የለም ግን አላወራው ምክንያቱም ማውራት ስለማልፈልግ ነው ነገሮችን ማለት ነው ለሷም ለኔም ጥሩ ስላልሆነ እንደዛ ነገሮችን ማውራት አልፈ እኔና እሷ እንድታቁ የምፈልገው ነገር ዛሬ ስለዛ ነገር ለማውራት ባልመጣም የመጣውበት ምክንያት ሌላ ነገር ቢሆንም እንድታቁ ስለምፈልጉችን ብቻ ማውራላችሁ ሌላ ጊዜ በሰፊው ስለሷና ስለኔ ቪዲዮ ሰራላችኋለሁ ማለት ያለው ነገር በጣም እንድታቁ የምፈልገው ነገር ስላለ ማለት ነው ከዛ ያለፈ ነገር ዛሬ ደግሞ በህይወቴ ያው ሰሞኑን የሆነ ያለው ነገር አይታችኋል በኤልሻዳይ በእኔና በጓደኛዋ መሀል እየተፈጠረ ያለ ትልቅ ነገር አለ እኔ ከካሜራ ጀርባ ብዙ ነገር እየሆንኩ ነው ያለሁት በእነሱ መሀልም ሁላችንም እያወራን ነበር ጓደኛዋም ቢሆን እሱም እየዛተብኝ ነው ብዙ ሰው እያላከብኝ በስልክ እየተደወለ ምናምን እያስፈራራኝ ነው ማስፈራሪያ እየደረሰብኝ ነውና ይሄ ነገር መቆም አለበት ብዬ ማስብ ሰው ነኝ ምክንያቱም እዚህ ጋር እኔ ኤልሻዳይ ጋርም ይህን አይል የጠበቀ ግንኙነት የለንም ግን ለምን ወደደችን ለምን አፈቀረችኝ ብዬ አልቃወማትም ምክንያቱም ፍቅርን ሰጠን እግዚአብሔር የፍቅር ልብ ሰጠን እግዚአብሔር ነው እንጂ ሰው በራሱ አስቦበት አቅደው የሚያመጣው ነገር አይደለም ይሄን ነገር አምናለሁ እኔ ማምን ሰው ነኝ ለፍቅር ማምን ሰው ነኝ ግን አሁን እኔ ያለሁበት ሁኔታ ያለሁበት ደረጃ ሰዓቱ ለፍቅር መጋብዘኝ አይደለም
ግን እኔ እንድትጎዳ ስለማልፈልግ ሴት ልጅ ናት አፍቅራ መታኝ ለምን እንደዚህ አይነት ስሜት ይፈጠራል ብዬ ትናንት ያለፈውን ቪዲዮ አይታችሁ ነበር። በዛ ቪዲዮ እሺ ያልኳትም ምክንያት አለኝ፣ የራሴ ምክንያት አለኝ። ምክንያቱም እኔ ለሰው ማስብ ሰው ነኝ፣ ክፉ ሆኜ ምናምን አይደለም። እኔ ምን ያህል እንደምትወደኝ እኔ በፍቅር ስሜት ስለምረዳ ነው። እሺ እንዳትጎዳ ብዬ በሰዓቱ አይምሯን ጠብቄ ላኩ። ዛሬ ግን ልጁም ጓደኛዋም እያደረገ ያለው ነገር ኋላ እየተደረገ ያለው ነገር እያስፈራረኝ ያለው ነገር ብዙ ነገሮችን የምነግረኝ ነገር ማለት ከአይምሮ በላይ የሆነ ነገር ስለሆነ ስለጨነቀኝ ነው እዚህ ጋር ይዤላችሁ የመጣሁት። ይሄን እንድታቁ ብዬ እሱንም ጠርቼ ያለውን ነገር ስመጡ እናያለን። ምክንያቱም ያለውን ነገር አሳውቃቸዋለሁ፣ ለእሷም አሳውቃለሁ፣ ለእሱም መንገድ ፈልጋለሁ። በስነ ስርዓት እንደ ጨዋ እንድናወራ ስለፈለኩ ጠርቻችኋለሁ። ስመጡ እንቀጥላለን። የትም እንዳትሄዱ ተከታተሉ። ዛሬ የምነግርሽ ነገር አለኝ። ለዛ ነው ወደዚህ የመጣው። ይህ ቦታ ይሻላል ብዬ ነው የመረጥኩት። እዚህ ጋር እዛ ሰው ስለሚበዛ ይሻለናል። አይሻል? ሰላም። እንደውም እሱ መጥቷል። ከእሱ ጋር ሆነን ነው ዛሬ የምናወራው። ምንድን ነው ማለት? እሱ ለምን ጠራኸው? የጠራሁትን ምክንያት አብራችሁ ስትሆኑ በደንብ አብራራልሻለሁ። ያሻል። ምክንያቱም ያው ማውራት ስላለብኝ ነው። ምንቴ እንዴት ነህ? ሰላም ነው? ሰላማት ይሁን። ያው የጠራኋችሁ ምክንያት የራሴ ኬስ ስላለኝ ነው ያልሽው። አልተረዳሽኝ፣ አልነገርኩሽም። እሱ እንደመጣ አልነገርኩሽም። ምክንያት አለኝ እና ዛሬ ሁለታችሁን አንድ ላይ የፈለኩት የራሴ ኬስ ስላለኝ ነው። ምክንያቴን በደንብ አድርጌ ለእናንተም ለቤተሰቦችም ግልጽ ለማድረግ ያህል ነው። ያው ሰሞኑን በመሀላችን የተፈጠረ ያለው ነገር በጣም ለማየትም ለመስማትም ደስ የማይል ነገር እየሆነ ነው ያለው። አዎ ወንድሜ ማለት እሺ፣ ትንሽ ጊዜ ነው የምትሰጠኝ አይደለም? እንዴ ተረጋጋሽ። ማለት ለአንተም ለሁላችንም ጥሩ ነገር ይሆናል ብዬ ያሰብኩትን ነገር ነው እኔ ልነግርህ እየፈለኩት። ማለት ኤልሻዳይም አንቺን ብትሆኚ እኔ ለአንቺ ያለኝ ቦታ ውስጤ ላይ ያለኝን ስሜት እንደዚህ የምገልጽልሽ ነገር አይደለም። ማለት አንቺ ጥሩ ልጅ ነሽ፣ በጣም መልካም ሰው ነሽ። የምሬን ነው የምልሽ። በጣም መልካም ጥሩ አስተዋይ ልጅ ነሽ እና እኔ አስተሳሰብሽም በጣም ነው የምወድልሽ። ለሰው ያለሽ ክብር፣ ለእኔ ያለሽ ክብር፣ ከኔ አልፎ ለጓደኞቼ ለሁሉም ያለሽው ክብር በጣም ወደው በጣም የማከብረው ነገር ነው። ገብቶሻል? ማለት ምን ብዬ እንደምነግርሽ አላውቅም። ምክንያቱም እኔ የሰውን ፍቅር ስሜት ለምን አፈቀርሽኝ ለምን ወደድሽኝ እያልኩሽም አይደለም። ምክንያቱም በጣም ነው እኔ ምን ብዬ ባስረዳሽ እንደምሻለኝ ውስጤን አላውቅም። ማርያምን በጣም እየከበደኝ ነው ይሄን ነገር የምነግርሽ። ማለት አንቺ መልካም ጥሩ ደግ ሩሩ የሆንሽ ልጅ ነሽ። እግዚአብሔርን አንቺን ያገኘ ሰው ታደለ እንጂ አልተጎዳም። ገብቶሻል አይደል? እኔ ደግሞ ከአንተ ጋር ለምን አልወልኩም ብትጠይቀኝ ምክንያቱም ማለት እንድትጎጂ ስለማልፈልግ ነው። ገብቶሻል አይደል? ምንቴም ብትሆን እንድትረዳኝ እፈልጋለሁ። አንቺም ብትሆኝ በጣም እንድትረጅ የሚፈልገው ነገር ዛሬ የምነግርሽ ነገር ለምን አይደለም? ለምንድን ነው የጠራህን? እሺ ቶሎ ወደ ጉዳይ ገባ። በእናትህ ዴቭ ጌም ነው እንደጀመርከው? ጌም ምናምን አይደለም ማለት ቀልድ አይደለም። ማርያምን አይደለም። ኦኬ መንጠቅ እግዚአብሔርን የምሬን ነው የምላችሁ። እኔ ዛሬ ውስጤ ሰላም አይደለም። እኔ የምነግራችሁ ተረጋግታችሁ ስሙ ሁለታችሁም። እሺ ለዛ ነው አክብሬ የጠራውም እዚህ ጋር በስነ ስርዓት። ትናንት እንደዛ ሆነን ተደላይተን ዛሬ ደግሞ በዚህ በክብር ጠርቼ እዚህ ጋር በስነ ስርዓት እያወራሁ ያለው ስለማከብር ነው። ገብቷል አይደል? አንቺንም ስለምወድሽ ስለማከብርሽ ነው ይሻላል። ምክንያቱም እኔና አንቺ አብረን መሆን አንችልም። ምክንያቱም እኔ ዛሬ ምነግረው ለምን እንደዛ እንዳልኩሽ ምክንያት አለኝ። ይሻላል እግዚአብሔርም ምክንያት አለኝ። ማለት ለምን እንደሆነ ታውቂያለሽ? እኔ ዛሬ ፍላጎት ሳይኖረኝ እሺ ብዬሽ አፍቅሬሽ አስመስዬ ከአንቺ ጋር ብቀጥል ነገ የምትጎጂው አንቺ ነሽ፣ እኔ አይደለም። ደግሞ እኔ አሁን ያለሁበት ሁኔታ ለዛ አይጋብዘኝም። ገብቶሻል አይደል? ቀልድ ነው በለኝ። እንደዚህ አይነት ወሬ እያወራሁ ያለሁት ዝም ብዬ ፕራንክ ላደርግሽ ነው ወይ ቪዲዮ ምናምን ለቀልድ ነው በለኝ እንጂ ይህ ቀልድ ፕራንክ ምናምን የሚደረግ ነገርም አይደለም። ዴቭ ከልብ ነው እያወራሁ ያለኸው? እግዚአብሔርን የምሬን ነው። ምን ማለት ነው? እንድታውቂ የምፈልገውን ነገር እየነገርኩሽ ነው። ገብቶሻል አይደል? እሺ አንተም ብትሆን ማለት እኔ ስላስቀየምኩ ስላሳዘንኩ በጣም ይቅርታ። ገብቷል? ላለፈው ነገሮች በጣም አዝናለሁ።
ስለዚህ ይሄን ነገር እንድትሰማ ነው ማለት ያደረክብኝ ያለው ነገር ብዙ ሰው ይዛተብኝ ነው ባንተ በኩል የመጡ የደወሉ ምን ይያሉ ያስፈራሩኝ ነው እሱንም መረስቻ አይደለም እዚህ ጋር በስነ ስርዓት ማወራክ ማለት ነው ስለዚህ እኔ ስራ እንዳለ በደንብ እንድታቀም ይፈልጋል እኔ ያረኩት ነገር እኮ እዚህ ጋር የኔ ጥፋት አይደለም የሷም ጥፋት አይደለም ገብቷል እቺ ልጅ ሰማው ንጉስ ሳሰማው አሁን እሷ ካንተ ጋር መሆን አችልም ነው እንደዛው ያልከኛለው እሱን አንተ እንድትሰማ ብዬ አይደለም የጠራው አንተንም የራስን ነገር እንድታቆም ማለት ያደረክ ያለው ነገር ጥሩ ስላልሆነ እናንተ እንደ ወንድ ቁጭ ብለን ወይም በመፍታት ባለብን ነገር እንፈታለን እሱ ችግር የለብኝም እኔ ግን አሁን እቺ ልጅን አልፈልግም ያልካት ነው አይደል ምን ተይዝም አሁን አንተ ማይሆን ነገር አታውራ እዚህ ጋር ማይገናኝ ነገሮችን ባታውራ ደስ ይላል በቃ ወንድ ልጅ ነው አሁን ገና አከበርኩ በቃ ዴብ ጎበዝ ነው እንደዛ እንድትለኝ ፈልጌ አይደለም እዚህ ጋር ማውራ ተረጋግተህ አውራኝ ወንድሜ ምንቴ እኔ እዚህ ጋር አሁን ስነ ስርዓት አውራ እሷ ለምን እንደዚህ እንድታለቅጥ አልፈልግም በስነ ስርዓት አውራ አይ ክብር ይኑር እኔ ክብር ኖርኝ እኔ ክብርን እንድጠራ አንተ ማክበር ክብሬ ስርዓት እቺ የመጣሁት አንተ ጋር ስላከበርኩ ነው ያከበርከኝ አይደለም እዚህ ጋር ክብር ይኑር ገብቷል ለሴት ልጅ ክብር ይኑር ዴብ በቃ አንተ እኮ አልተረዳኝም ሰውዬው አይሽ አይደል ስነ ስርዓት ያዝ ፈልጎን ካገኘ በኋላ ስነ ስርዓት ያዝ ምንቴ አይሽ አይደል ከኔ ውጪ ማንንም አይወድሽም ስነ ስርዓት አይሽ አይደል ምንቴ ስነ ስርዓት እኔ ካንተ ጋር ሁሌ መጣላት ስነ ስርዓት ያዝ እቺ ብሎኛል እኔ ካንተ ጋር መጣላት እቺ ልጅ እንድታለቅስ አይደለም የጠራው አንተ እንድታበሽቃት አይደለም ምን ተጠቀምክሽ አልቅሳን ምን እንድታበሽቃት አይደለም የጠራው እረፍ አንተ የምታረገውን ነገር እንድታቆም ነው እኔ ችግር የለውም እኔ እናንተ እንደ ወንድ ቁጭ ብለንም የትም በፈለከው መንገድ እንፈታለን አሁንም አንተ የምታስበው በሌላ መንገድ ነው ወንድሜ አንተ የምታስበው በሌላ መንገድ አለ ካልወደድካት አትተውም ለኔ ለምንድን ነው የምታሰቃያት እኔ አልጠላትም ገብቷል አይደል ልንገርህ እኔ ጠልቻት አይደለም አንድ ላይ እንሆን አልካት ይሄን እንደዚህ ያረኩ ያለው እንድትጎዳ ስለማልፈልግ ነው እቺ ልጅ እንደዚህ ከዚህ በላይ እሺ ምን ተጠቀም ምን ጥቅም በእናትህ በስነ ስርዓት አንተ የምታወራው ነገር ከአፍ የሚወጣው ነገር ትችላለህ እግዚአብሔር ይችላል አልሻዳይ በመድኃኒዓለም አንቺ እንድትረጂ የምፈልገው ሌላ ነገር አይደለም ይሄን ድራማ ትስራባት ድራማ አሁን እኮ አልፈልግሽም አንተ ምን አባ እኔ ፈልከው ዴቭ ኒኮላ ፍቅሬ ስለ እንደዚህ ሆንኩት ዴቭ ግን የምር አከበር ወንድ ነው አንተ ማውን ነገር አታውራ አሁን እኮ አንተ ነው ያረካት ያለው አንተ እኔ ልጣላ አይደለም የምጣው አይደል እኔ እኮ ያለውን ነገር ግልጽ የነገርኳችሁ ነው በመድኃኒዓለም እኔ ማን ረዳኝ እሺ ስሜቴን ማን ረዳኝ እኔ ማንንም ሰው የተረዳኝ አይደለም ገብቷል ግን እቺ ልጅ ስቃይ ያሳዝነህ ስላፈቀረች ነው ለሰው ከሆነ እሺ እኔ እሱን አይደለም ገብቷል አይደል ለሷ ክብር አለ ቦታ ካለ እንደዚህ ነገር አታውራ ለሷ በሬ ክፍት ነው ሁሌም ለሷ በሬ ክፍት ነው ዴቭ ሁሌም በመድኃኒዓለም አንተ በህይወታችን መሀል እንደገባኸው ሷን ወጣልኝ አልገባውም በመድኃኒዓለም እኔ ገብቼ ምናምን አይደል ዴቭ አመሰግናለሁ አሁን በቃ ከህይወታችን ውጣልኝ እና እሷ ካቆምንበት እንቀጥል ዴቭ ገብቷል አይደል አትፈልጋትም አይደል ስለዚህ ስቃይ ያስደስታል ምን ይሆንክ ነው አንተ እኔ እኮ እኔ እየነገርኩህ እኮ ነው እኔ አሁንም ቢሆን እሷን ልጅ እኮ እኔ እኮ እውነታው ለምንድን ነው ዝም በል በቃ ዝም በል ከዚህ በላይ አታውራ ዴቭ ዝም በል በጣም ትችላለሽ እኔ ፍቅሬን በገለጽኩልህ ላይ ሁሉ የምታደርገኝ ዴቭ ለእኔ ይገባኛል እሺ መናገር የለብኝም ነገ ከምትጎጂ ዛሬ መናገር የለብኝም ትናንትና ምን ብለኸኝ ነው ዛሬ እንደዚህ የምትሆነው ዴቭ ትንሽ እንኳን አላሳዝንም እንዴ ትናንት የሰራነው ነገር ስህተት ነው የምር ትናንት እኮ እንደዛ አላልከኝም ዴቭ ትናንት እንደዛ አላልከኝም እኔ ምንቴ ላይ እንደዛ ሆኜ መጥቼ ዛሬ እሱ ፊት እንደዚህ የምታዋርደኝ እኔ ያለ ክብር ለኔ ያለ ቦታ ነው ዝም በል ዴቭ ዝም በል ለአንተ ያለኝም ቦታ በጣም አሳይቻለሁ ግን አንተ እሱ ፊት ዝቅ አደረከኝ በጣም ትችላለህ አንተ ወንድ ነህ በጣም ወንድ ነህ እግዚአብሔርን ወንድ ነህ ዴቭ እኔ እንደዚህ አልነበረም አንተ የምጠብቀው ዞር በል በመድኃኒዓለም ተረጋጊ ማፍቀር ይስተር ነው እሺ ሰው እየሰማኝ ዝም በል ራስህ አታውንባት አሁንም እሺ ገብቷል አሁንም አተውንባት በቃ ምንድነው ይሄው በቃ እውነተኛ ማንነት ተጋለጠ አይደለም አትፈልጋትም እዚህ ጋር ማለት ነው ተረጋጊ ኤልሻዳይ እኔ እንድታለቅሺ እንድትጎጂ ዛሬ ይሄን ብቻ አይደለም እሺ ይሄን አትይ የዛሬ ስሜት ይችላል ነገ ከዚህ በላይ ትጎጃለሽ ማለት ትጎጃለሽ አታሳዝንም እችልሽ ይሄ አታሳዝንም በመድኃኒዓለም ኤልሻዳይ በእናትሽ እኔ እንድትረጅኝ ነው የምፈልገው ማለት ለምን እንደዚህ እንዳደረኩ መጀመሪያ ይወቅ አይደለም ከዚህ በላይ ቆይ ምን እንደፈለከው ኤልሻዳይ እንደዛ አይደለም ምን የምልሽ መጀመሪያ ተረጅኝ እኔ ጠልቼሽ አይደለም የምትፈልገው አንተ ምንድነው የምትፈልገው ይሄው አለቀሰችልህ ምን ደስ አለት ምን ተጠቀምክ እቺ ደግሞ አታውቅሽ በቃ እርሹ በመድኃኒዓለም ኧረ በእናትህ አንተ ሰው ከኔ ጋር ችግር አለብን ሃይ ዘርበል ከህይወታችን ውጣልን ከህይወታችን እሺ ወጣል ያለው ይሄ ውጣልን በቃ ምን ፈለክ አሁን ያለውን ነገር በደንብ ተረዱኝ ምንድነው የምንረዳ ቆይሽ ምንድነው የምንረዳ እሺ እኔ እንዴት አድርጌ ታስጥላችሁ እሺ ቆይ እንዴት ልረዳ ዴቭ እሺ ወንድሜ ፍቅረኛን እኮ ተጫወትክባት ነው ዴቭ
የተጫወትኩባት አይደለም እኔ ዛሬ ገባሃል ወንድ ልጅ ነህ ሽሊንገር ስማኝ ምንድነው የሚሰማው አዳምጠኝ አንዴ አዳምጠኝ ምንም አይዳምጥ ነገር የለም ዴቭ ዞር በል በጣም የወደድኩኝ ያላሽ በእናትህ አታስጨንቃት ዴቭ አታስጨንቃት ተወኝ ዴቭ በቃ ተወኝ አንተ እንደዚህ አይነት ሰው መሆንን ሳስብ ራሱ ያመኛል በጣም ነው የምታስጠላው ደስ አለ አይደል ይሄን ነበር የምትፈልገውን አገኘ አይደል በቃ እንዴት ነው በሴት ልጅን የምትደሰተው ቆይ ሴት መቀየር ወንድነት አይደለም ዴቭ ሰማኝ አይደል ሴት መቀየር ወንድነት አይደለም እኔ ስሜት ለምን እንደማትረዳኝ ለምን እኔ ሙሉ ነገር አሰማኝ መጀመሪያ እኔን ተረዳኝ ወድሻለሁ አልክ ከህይወታችን ትላንት ያሳለፍኩት ብሎ ታውቃለህ ዴቭ ኤልሻዳይ እኔ ዛሬ ያሳለፍኩት ብሎ ታውቃለህ ዴቭ ሳልፈልግሽ ምን በውሸት አፍቅሬሻለሁ ወድጄሻለሁ ብዬ ባቀርብሽ አልኩ እኮ ትላንት በህይወቴ ወስንልኝ ብዬ እኮ ትላንት ምን አይል እንደምትጎጂ ታውቂያለሽ ምን አይል ስሜትሽ እንደምትጎዳ ታውቂያለሽ የምትጎዳው ነገር እስኪ ምንድን ነው የምትጎዳው ዴቭ ተስፋ ሰጠኝ ዛሬ ከገደልከኝ ዛሬ እኮ በትንሹ በቃ ይሻላል ብዬ ነው የነገርኩሽ ነው ትንሹ እሷን ገለነው ትንሹ አንተ ዝም በል በእናትህ አንተ ለምንድን ነው ዝም የምለው አትለፍልፍሽ አሁን ለምን እንዳትረመጣ ነው ዝም በል እሱን እኮ ነቄ ነው የመጣው ዴቭ እሱን ገብትሬ ፍቅሬን አልፈልግም ብዬ ነው አንተን አስበልጬ ነው የመጣው የስንቱን ሰው ስድብ የስንቱን ሰው ነገር እንዳሳለፍኩ ታውቃለህ እኔን እንዴት ላስረዳሽ እና ህይወቴ ላይ ትላንት ወስናልኩ ለነገ ህይወትሽ ብዬ የነገርኩህ እኮ ነው ዛሬ ደግሞ አሳዘንከኝ ትላንት ከምከፋሽ ከምደብርሽ ለብቻችን ስንሆን አልነግረኝም ነበር ቤት እጄ አሰብኩ ምንድን ነው የምታስበው እሱ ደግሞ እያስፈራረኝ ነበር በብዙ ሰው እያስደወለ ምን እያሉ እየዛቱብኝ ነበር እሱ እንዲያውቅ ስለፈለግኩ ነው እናንተ አሁንም አንተ ሰምተኛል እኔ ከዚህ በኋላ የምታመጣ ነገር ካለ ከኔ ጋር ማምጣት ይችላል ከዚህ በኋላ ማንም ሰው እንደዚህ እኔ እናንተ እንደ ወንድ ቆመን ወይ ቁጭ ብለን እናወራለን እሱ ሌላ ቦታና አሁን ግን የዚህ ልጅ ስሜት እኔ ገብቷል አንተ ጋር መጣላት ሱስ ወልፍ የለኝም ገብቷል እኔ እየተጫወትኩባት አይደለም ስሜት ላይ ትላንት ህይወቷ ላይ ወሰንክ ትላንት ልጅቷ ስንት ነገር ተወች እኔ ትላንት ያሳለፍኩት ብሎ ታውቃለህ ዴቭ አብረን ነው አልኩ እንዴ ላላ አንተ ግን እንዴ ነህ እሱ እንኳን ምን እንደሚሰማ የዛሬ ስሜቱን አትይ የኔንም ስሜት ዛሬ ናት ብቻችንን ስንሆን ጠይቄያለሁ አንተ ግን ወንድ ነህ አንተ በጣም ጎበዝ ነህ ገብቷል አይደል አንተ ዝም ብለህ ወሬ አታብዛ በእናትህ አሁን ነገር አታውራ ካሜራውን አልፈልገውም ለመጣላት አይደለም የመጣው ካሜራ እንድመጣ የፈለኩ ቤተሰቦቼ እንደሚያውቁ ቤተሰቦች ቡድን ይውልህ ያንቺ መጎዳት አይደለም ቤተሰቦች እኔን አንዴ ታሰቃየኛለህ አንዴ ይውልህ ሰማኝ አይደል ሴት እንደምትቀያይር ወንድነት አይደለም እሱ ደግሞ ዝም ብለህ ወሬ አታብዛ እባክህ አንተ ምን ንግግር ነው የምትናገረው አሁን ምንም ማን ነገር አታውራ እሺ ዝም ብለህ ማን ነገር አታውራ በቃ እኔም ለዛ ነው አሁንም ደግሞ እኔም እኮ ልጣላ ካለ እኔን መምታት አዲስ አይደለም አምታኝ ነው እውነት ማስመሰል ትችላለህ ና አምታኝ ሻዳይ በመዳኔ ይነግሩኝ አልሰማሁም ነበር ትችላለህ ዴቭ ትችላለህ በቃ እኔን ስሜት ማንም አይረዳኝም ገብቶሻል አይደል እኔ ላንቺ አስቤ ነው የእሷን ስሜት ማን ነው የሚረዳት አንተ ምን አሁን መተህ የተቆረቆርኩላት ነው የተቆረቆርኩላት ነው እሷ ስሜት ገብቷል አፈቅራታለሁ እቺን ሴት አንተ ነህ በህይወታችን መሀል የገባኸው እኔ አልገባውም ትላንት መጀመሪያ ማን አልገባውም ገብቷል አይደል እኔ አልገባውም መጀመሪያ የሚውቅ እሷ ስላፈቀረችኝ ስሜቱን እየጠበቅኩ ነበር ገብቷል ስለዚህ ስሜት አልፈልግም በቃ ያንን ስሜት አልፈልግም እሺ ይሄ ነው ስሜት ይሄን ያለ የምችለው ይሄን ያለ እንዴት ላስረዳሽ ኤልሻዳይ እኔን ተረጅኝ በመድኃኒዓለም አንቺ ተይ በቃ ተይ ንገረኝ ምኑን ነው የምታስረዳኝ እኔ የዛሬ ጉዳት ይችላል ብዬ ከዚህ በላይ ምን ልሆን ትንሽ ጉዳት እኮ ነው ኤልሻዳይ እኔና አንተ ማለት ነው ትጎጂያለሽ ጭራሽ እሷ ላይ ያደረግከውን ነገር እናወራርዳለን ሂሳብ እኔም መምታት አዲስ አለ እኔና አንተ ሂሳብ እናወራርዳለን ሂሳብ እናወራርዳለን ይሄን በከንቱ አይቀርም ዴቭ ሰማኛል አይደል እኔ ደግሞ ታቀኛለህ አረጋዋለሁ የፈለገው ይሆናል በዚህ ልጅ ስሜት ላይ እንደጫወት አትቀርም እጫወትባለሁ ዴቭ ምን አለ ቤተሰቦች ፊት ነው የምነግርህ እጫወትባለሁ ዴቭ ምንድን ነው አንተ ማይገባ ሰማ ሴትን ማስለቀስ እንዲህ ዝና ወንድነት ነው ትላንት ህይወት ላይ ወሰንክ ኦኬ ቤሽ ከህይወታችን ለወጣ ትላንት ከራሴ ጋር ስንት ነገር ታገልኩ ስንት ነገር ውስጥ ገባው ዛሬ ጠራኸኝ ልታቅ ነው የጠራው ከዛ ምን እንደላት ነው የጠራው እሷ ጋር አንተ ብትረዳ ምን እንደላይ ነው የጠራው ምን እንደላት ነው የጠራው ባንተ ነው ባንተ እንዲባባለ ነው መገረሜን እንድነግርህ ነው አይደለም ባንተ ድራማ እንዲህ ልጅቷ ላይ የምትጫወትበት ነገር እንዳይል ነው ጎበዝ ነህ አንተ አጋጋልክ በቃ ደገፍካት ኖ ምንም አጋጋልኩ ነገር እንትን ማድረግ ነው እንዴ እውነታውን ከእውነታው አትጋጭ ሰማኝ አይደል ምንም አላለም ዴቭ ምንም አላለም ዝም በል ዴቭ ዝም በል እኔ እኮ እወድሻለሁ አልጠላሽም ግን ስለምትወደኝ እግዚአብሔርን የምሬን ነው ትናንት እኮ ጠየቅኩ ብቻ
ብቻዬን ሆኜ ትናንት ትጎጃለሽ ኤልሻዳይ ከዚህ በላይ ትጎጃለሽ ከኔ ጋር የምትቀጥይ ከሆነ ከዚህ በላይ ጉዳት ይደርስብሻል ገብቶሻል ምንድነው የምትተውነው አሁን ሰው ነገር ውስጥ ከገባሽ ምንድነው የምትተውነው አንተ ይበና ዝም በል ዝም አልኩኝ በቃ እስኪመጣ ድረስ ዝም አልኩኝ አንተ ሰውዬ በጣም አመሰግናለሁ ዴቭ በጣም ኤልሹ በመዳን ቆጠርቼሽ አይደለም እኔ ነኝ ሴትነቴን ትቼ የሚያፈቅረኝ የሚፈልገኝን ሁሉ ንቅ አንተ ጋር ዝቅ ያልኩት ዝቅ ስላልኩሽ አይደለም በመዳን የለም ተረጅኝሽ እወድሻለሁ ስለሰበርከኝ ግን አላፈቅሽም ፍቅር እኮ ነው እኔ ጋር የሌለው ነገር ልንገርሽ ብዬ ነው የጠራሁሽ ገብቶሻል እኔ ለዛ ጠይቄያለሁ ዝም ብላ አታውራ ትላንት ጠይቄያለሁ ማን ረዳኝ እኔ ግን ግራ ገባኝ በጣም የምታስጠላ ሰው ነሽ ዝም በል አታስመስል በቃ አንተ ባይሆን ማለት ነው ብታስብ ማለት ነው እንደዚህ ከማውራት በፊት እኔ እንዳሰብኩላት እንድትረዳኝ አንተ ከምታስብልኝ በላይ እሱ ዝቅ ያደረገኝ ይሻላል ስማ አንተ ወንድነት እኔ አንተ ግን ኤልሻዳይ በመዳን ገደልከኝ ዴቭ ከዚህ በላይ አልችልም አንተ ቢመለሽ ውሻውን ግን በውሸት ላኑርሽ አልፈልግም ከዚህ በኋላ አይኔን አታየውም አታስብ ተገላገልካ ይሄን ፈልገው አይዞህ አጠገብ አልደርስም እሺ በጣም አመሰግናለሁ ለፍቅሬን ስለሰጠኝ አመሰግናለሁ ዴቭ ምንም ምልህ ነገር የለኝም ምን ልሆን ነው እሺ ኤልሻዳይ እኔ እኮ አልጠራሽም ስማ ዝም በል በእናትህ አታስመስል እኔ እናንተ ደግሞ እናወራርዳለን ይሄን ሂሳብ ሰማኝ አይደል አልጨረስንም ዴቭ አንተ ተርፋ አታውራ በእናትህ ምን እንዳታመጣ ነው ልትመታኝ ነው እንደለመድከው ልትመታኝ ነው መታኝ ችግር የለም መታኝ ዴቭ ጀመር ማለት ነው ትረዳኝ ማለት ነው ለሷ አስቤላት ነው እንደዚህ ያደረኩት አተውን ምንም ለሷ አላሰብክም ለሷ ምንም አላሰብክም ማለት ነው ሄድ በቃ ጀመርም አስበላት ዴቭ አልጨረስንም እሺ እኔ እናንተ ቁጭ ብለን እናወራለን በመዳን ተረጅኝ እሺ ለምን እንደዚህ እንዳደረኩ ተረጅኝ ሌላ ነገር ተይ እሺ ነገር ከዚህ በኋላ ምንም ሌላ ነገር የለም ምንም ነገር መስማት አልፈልግም ዴቭ ምንም ነገር መስማት አልፈልግም ከዚህ በኋላ ግን አጠገብ አልደርስም አታስብሽ ስለገደልከኝ ግን አመሰግናለሁ በጣም አመሰግናለሁ ዴቭ ለኔ አይገባኝም ነበር አንተ ግን ወንድ ነሽ ጨርስ እናወራለን